ኢራን ውስጥ መኪና ሙሉ ነዳጅ ለመሙላት የምታወጣው ብር 1 ሊትር የታሸገ ውሃ ከምትገዛበት ዋጋ ያነሰ ሊሆን ይችላል። 1 ሊትር ውሃ በኢትዮጵያ ሱቅ ሄደ ዕቃ ገዝተ ስንት ነው ስትለው ሻጩ በነፃ ውሰደው ምንም አከፍልም ሊልህ ይችላል። ተጠንቀቅ፣ በጣም ጥንቃቄ ያስፈልጋል። እዚህ ጋር በደንብ አዳምጡኝ። ይህ ታሪፎ ይባላል። ቴህራን ውስጥ አፍንጫቸው ላይ ፕላስተር ያደረጉ ብዙ ሰዎች ታያለ። ይህ የሆነው ኢራን በዓለማችን ላይ ቁጥር 1 አፍንጫ ቀዶ ሕክምና የሚደረግባት ኖይዝ ጆብ የሚደረግባት ሀገር ስለሆነች ነው። ለኢራን ፐርሺያ የምትባለው ሀገር ነች። በዓለም ላይ እጅግ ውድና ቆንጆ የሚባሉ የፈርስ ድመቶች ፕሪዝን ካት መገኛ እዚህ ነው። ምንም እንኳን መንግስት የውሻ በቤት ውስጥ ማሳደግ ባይደግፍም ሰላም የአሹ ወርልድ ቤተሰቦች፣ ዛሬ ደግሞ ስለ ኢራን ነው የምናወራው። ኢራን ስትባል ወደ አእምሮ የሚመጣው ምንድን ነው? ጦርነት ወይስ ጥብቅ ሃይማኖት ህግ ነው? ቆይ ዛሬ ስለ ኢራን ያለህ አመለካከት የሚቀይሩ በሌላው ዓለም የማይታሰቡ 7 እጅግ አስደንጋጭ እንግዳ እውነታዎችን ይዤላችሁ ቀርቤያለሁ። በተለይ ቁጥር 1 ላይ ያለው ጉድ ያስገርማችኋል። እስከ መጨረሻው አብራችሁን ቆዩ። 7ኛ፣ በኢራን ውስጥ መኪና ሙሉ ነዳጅ ለመሙላት የምታወጣው ብር 1 ሊትር የታሸገ ውሃ ከምትገዛበት ዋጋ ያነሰ ሊሆን ይችላል። 1 ሊትር ውሃ በኢትዮጵያ ብር ሲመነዘር ስንት ብር ነው? 30 ብር ነው። እንግዲህ ከ30 ብር ያነሰ ዋጋ ነው ነዳጅ ሙሉ ፉል አድርጋችሁ መኪናችሁ ለመንቀሳቀስ የምታወጡት ወጪ። ይሄም ማለት በነዳጅ ምርት የተትረፈረፈች አገር ነች ማለት ነው። ኢራን በዓለማችን ላይ ካሉ የነዳጅ ባለጸጎች አንዷ መሆኗ ይታወቃል። ስለዚህ 1 ሙሉ መኪና ነዳጅ ለማስሞላት ከ1 ሊትር ውሃ ያነሰ ዋጋ ነው የምትከፍሉት ማለት ነው። ነገር ግን በሚገርም ሁኔታ በኢኮኖሚ ማዕቀብ ምክንያት የኑሮ ውድነቱ ሰማይ ጣራ ላይ ነክቷል። በኢራን ለመኖር ያሰባችሁ ሰዎች ካላችሁ በጣም በቃ የኑሮ ደረጃው ኢትዮጵያ ውስጥ ካለ ራሱ ከፍ ያለ ነው ማለት ነው። ስለዚህ በጣም የኑሮ ውድነቱ አሳሳቢ ደረጃ ላይ ደርሷል ማለት ነው። አንድ ኢራናዊን አግኝታችሁት ምን አለ በስም ብላችሁ ብትጠይቁት ይህን ያህል ሄክታር መሬት ነዳጅ አለኝ ሊላችሁ ይችላል። ስለዚህ ይሄ ደግሞ ምንም አይግረማችሁ። ለምሳሌ በእኛ ሀገር ብንወስደው ወደ ገጠራማው አካባቢ ሄዳችሁ አንድ ሰውን አግኝታችሁት ምን አለ በስም ወይስ ደግሞ ምን አለ ብትሉት ይሄን ያህል ሄክታር መሬት እርሻ አለኝ ቢላችሁ የማሳ የስንዴ እርሻ አለኝ ቢላችሁ አይገርማችሁም። ስለዚህ አንድ ኢራናዊን አግኝታችሁት ብዙ ነዳጅ አለኝ ብዙ ነገር አለኝ ቢላችሁ እንዳይገርማችሁ። ለቻናላችን አዲስ የሆናችሁ ወይም ደግሞ የቪዲዮ ለመጀመሪያ ጊዜ ያገኛችሁት ካላችሁ ላይክ የምትለዋን ላይክ እያነሰ ስለሆነ ላይክ አድርጉልኝ። ይሄን ቪዲዮ ደግሞ ሰብስክራይብ የምትለዋን በተን ቀዩን ምልክት ጠቅስ ታርጓት ወደ ግራጫ ትቀየራለች። ስለዚህ የቤተሰባችን አካል ሆናችሁ ማለት ነው። ስለዚህ የተለያዩ እውነታዎች ይደርሷችኋል። ወደ ቀጣዩ እውነታ ልውሰዳችሁ። 6ኛ ደረጃ ደግሞ ኢራን ውስጥ ሱቅ ሄደ ዕቃ ገዝተ ስንት ነው ስትለው ሻጩ በነፃ ውሰደው ምንም አከፍልም ሊልህ ይችላል። ተጠንቀቅ፣ በጣም ጥንቃቄ ያስፈልጋል። እዚህ ጋር በደንብ አዳምጡኝ። ይህ ታሪፎ ይባላል። ሻጩ በነፃ ልስጥህ ማለቱ ሳይሆን በጣም አመሰግናለሁ፣ አከብራለሁ፣ እወድሃለሁ ማለቱ ነው። አንተ ግን ቢያንስ 3 ጊዜ 4 ጊዜ 5 ጊዜ 6 ጊዜ ከ10 ጊዜ በላይ መክፈል አለብኝ ብለ ካልተከራከርክና ዝም ብለ ዕቃውን ይዘ ከወጣ እንደ ሌባ እንደ ባለጌ ተቆጥረ በፖሊስ ተይዘ ወደ እስር ቤት ልትገባ ትችላለህ። እስር ቤትም ገብተ ሊፈረድብህ ይችላል እንደ ሌባ ተቆጥረ። በጣም የሚገርም ነገር ነው። ስለዚህ በጣም መጠንቀቅ አለባችሁ። ኢራን ጋር ያላችሁ ኢራን ውስጥ ያላችሁ ሰዎች ሄዳችሁ ሱቅ ገዝታችሁ አይ በነፃ ውሰደው ሲል ተከራክረ መክፈል አለብኝ ማለት አለበት። ስለዚህ ይሄ በህግ ያስጠይቃል ማለት ነው። እኔን የማታውቁኝ ካላችሁ አሹ ወርልድ፣ በቲክቶክ ስማችን ደግሞ አሹ ብልሹ የሚባል ቻናል አለን። ከ1.3 ሚሊዮን በላይ ቤተሰቦች አፍርተናል። ስለዚህ ዩቲዩብ ቻናል ከፍተናል። ይሄ አዲስ ዩቲዩብ ቻናላችን ነው። ሰብስክራይብ የምትሏን ቀዩን ምልክት ጠቅስ ታርጓት ወደ ግራጫ ትቀየራለች። ስለዚህ ምን ማድረግ አለብህ? መጠንቀቅ መቻል አለብህ። በኢትዮጵያ ቢሆን ችግር የለውም። አንድ ሱቅ ሄደህ ዕቃ ገዝተኸው ብሩን በነፃ ውሰደው ቢል ደስ እያለ ወይ ስለሚያቀኝ ነው ወይም ደግሞ አዝኖልኝ ነው ብለህ ልታስብ ትችላለህ። ገንዘብን ታተርፋለህ፣ ዕቃን ይዘህ ልትመጣ ትችላለህ። በኢራን ውስጥ ግን እንደዚህ አይነት የሚባል ህግ አይሰራም። ስለዚህ እባካችሁ ወደ ኢራን ለመሄድ ያሰባችሁ ወይም ደግሞ ፕሮሰስ ላይ ያላችሁ ኢራን ውስጥ ያለ ጓደኛ ያላችሁ ይሄን ቪዲዮ ሼር አድርጉለት። ስለዚህ ይማራል፣ ያያል፣ ይጠቀምበታል ማለት ነው። ስለዚህ በጣም እንዳስገረማችሁ እንዳስደነቃችሁ አውቃለሁ። ወደ ቀጣዩ ደግሞ ልውሰዳችሁ እስኪ። በ5ኛ ደረጃ ደግሞ በጣም ይሄ ገራሚ ነው። ሁላችሁንም እንደሚያስገርማችሁ እርግጠኛ ነኝ። ቴህራን ውስጥ አፍንጫቸው ላይ ፕላስተር ያደረጉ ብዙ ሰዎች ታያለ።
ይህ የሆነው ኢራን በዓለማችን ላይ ቁጥር 1 አፍንጫ ቀዶ ሕክምና የሚደረግባት ኖይዝ ጆብ የሚደረግባት ሀገር ስለሆነች ነው። ለኢራን አፍንጫቸውን ማስቀረጽ የሀብትነት የዘመናዊነት ምልክት ነው። እንዲሁም አንዳንድ ሰዎች ቀዶ ጥገና ሳይደረግላቸው ዝም ብለው ፕላስተር ብቻ ለጥፈው ይዞራሉ። ይህም ማለት ለፋሽን ስታይል ለመከተል የሚያረጉት ነገር ነው። በአራተኛ ደረጃ ላይ ያለው ደግሞ በጣም እንደሚያስደነግጣችሁ እንደሚያስፈራችሁ እገምታለሁ። ይህ ሊያስደነግጣችሁ ይችላል። በኢራን ግብረ ሰዶማዊ በሞት ይቀጣሉ። ከተገኘ በሞት ነው የሚቀጣው። ነገር ግን የሚገርመው ነገር መንግስት ጾታ ለመቀየር ፍቃድ ሰጥቷል። ገንዘብን በጀት ያረጋል ጾታችሁን እንድትቀይሩ ማለት ነው። ለምን መሰላችሁ? የቀድሞ መሪ አያቶላ ነፍስ በስህተት በሌላ አካል ውስጥ ልትገባ ችላለች የሚል ፈትዋ ሰጥተዋል። በዚህም ምክንያት ኢራናውያን ከታይላንድ በመቀጠል በዓለም ላይ ካሉ ብዙ ጾታ መቀየር ቀዶ ጥገና የሚደረግባት ሀገር አንዷ ነች ብትባል አታምኑም። ስለዚህ ኢራን ውስጥ ጾታ መቀየር ይቻላል። በሶስተኛ ደረጃ ደግሞ በኢራን ውስጥ የሞራል ፖሊሶች የሚባሉ አሉ። እነዚህ ስራቸው ምንድነው? ተግባራቸው እስከሌላ ሀገር በምን ይለያል ካላችሁ የሴቶችን ሂጃብ በትክክል መልበሳቸውን አወቃችሁት አይደለ? ጥቁር የሚጠቀለለውን እሱም በትክክል መልበሳቸውን፣ ወንዶችን ደግሞ የምዕራባዊ የሚመስል አለባበስ ዘይቤ አለመከተላቸውን ማረጋገጥ ነው። ትንሽ የፀጉር ስታይል፣ ቀለም መቀባት፣ ልብስን ማጥበብ፣ ሱሪን ዝቅ አድርጎ መሄድ፣ የተለያዩ ነገሮችን ማረግ ለእስር ወይም ደግሞ ለቅጣት ይዳረጋል ማለት ነው። ስለዚህ ኢራን ውስጥ ስትኖሩ አለባበሳችሁን ባህሉን ያማከለ አገሩን የመሰለ ነው እንጂ የምዕራቡን አገር የውጭ አገር ስታይል እጠቀማለሁ ካላችሁ ለእስር ወይም ደግሞ ለቅጣት ይዳረጋችኋል ማለት ነው። ይሄ ነገር እኛ አገር ውስጥ ቢሆን ምን ያህሎቻችን እንደምንታሰር ምን ያህሎቻችን እስር ቤት እንደምንገባ አስባችሁታል? አገራችን ሙሉ እስረኛ ብቻ ነበር የሚኖረው። ምክንያቱም አብዛኞቻችን የውጮቹን ፋሽን ወይም ደግሞ ስታይል እያለን አሁንም በቲክቶኩ በተለያዩ በዩቲዩብ በምናምኑ እየተከተልን ስለምንገኝ አብዛኞቻችን እስር ቤት ነበርን ማለት ነው። ስለዚህ በጣም ያስገርማል። ኢራን ውስጥ አንድ ሰው ቀጥ ለጥ ብሎ አገሩን አክብሮ ባህሉን አክብሮ ስርዓቱን አክብሮ በስነ ስርዓት የሚኖርባት አገር ናት ማለት ነው። አለበለዚያ ከዚህ ህግ ውልፍት ላለው ካልክ ያው እንደሚታወቀው መጨረሻ ወይ እስር ቤት ነው ወይም ደግሞ ሌላ ነገር ሊሆን ይችላል። ስለዚህ መጠንቀቅ ያስፈልጋል ማለት ነው። በጣም ያስገርማል። እስቲ ወደ ቀጣዩ እውነታ ደግሞ ልውሰዳችሁ። ያስገረማችሁ ነገር እንደሚታወቀው ኮመንት ላይ ጻፉልኝ። ሁለተኛውና አስገራሚው እውነታ ኢራን የጥንቷ ፐርሺያ የምትባለው አገር ነች። በዓለም ላይ እጅግ ውድና ቆንጆ የሚባሉ የፈርስ ድመቶች ፕሪዝን ካት መገኛ እዚህ ነው። ምንም እንኳን መንግስት የውሻ በቤት ውስጥ ማሳደግ ባይደግፍም ድመቶችን ግን በታሪክ በባህላቸውና ትልቅ ቦታ ያላቸው ለድመቶች ነው ማለት ነው። ስለዚህ በኢራን ሀገር ውስጥ ስትኖሩ በጣም ውድ የተባሉ ወይም ደግሞ በጣም የሚያማምሩ በጣም በቃ የተለያዩ ድመቶችን ካያችሁ የት ነው ካላችሁኝ ኢራን ነው የምታገኙት ማለት ነው። ውሻን ያው ብዙም አይደግፉም፣ ግን ድመቶችን በጣም እጅግ ለድመቶች በጣም እጅግ የሚባል ፍቅር አላቸው። የመጀመሪያውና አስደንጋጩ በኢራን ውስጥ ሲግህ የሚባል ህግ አለ። ይሄ ህግ ተግባሩ ምንድነው? ስራውስ ምንድነው? ምን ማድረግ ነው ያለብን ይሄ ህግ ላይ ካላችሁኝ ይሄ ህግ ለተወሰነ ደቂቃ፣ ለተወሰነ ሰዓት፣ ለተወሰነ ሰከንዶች፣ ለተወሰነ ቀናቶች የሚቆይ ጊዜያዊ ጋብቻ መፈጸም ይቻላል ማለት ነው። ይህም የሚደረገው ጥብቅ የሆነውን የወንድና የሴትን ግንኙነት ህግ ለማለፍ የተደነገገ ህግ ነው። ኮንትራቱ ሲያልቅ ጋብቻው በራሱ ይፈርሳል። ባለበት ደቂቃ፣ በተወሰነለት ቀን፣ በተወሰነለት ሰከንድ፣ በዛ ሰከንድ ጋብቻው ይፈርሳል ማለት ነው። ይህ አሰራር በብዙዎች ዘንድ አወዛጋቢ ነው። በጣም እንዲማለ እንዴ ምን አይነት ሀገር ነው ሆ ያስባለ በጣም አስገራሚ እውነታ ነው። እኔ አሁን ከነገርኳችሁ ነጥቦች ውስጥ የትኛውን ወደዳችሁት? ወይስ ደግሞ የትኛውን ሰው ነግሯችሁ ወይም ደግሞ እናንተ ከዚህ በፊት ታውቁት ነበረ? ኮመንት ላይ አሳውቁ። በጣም የሚያስገርመው ደግሞ ይሄ ነገር በእኛ አገርስ ቢሆን ኖሮ ምን ያህሎቻችን ብላችሁ አስባችሁ ታውቃላችሁ? በጣም ይገርማል። ስለዚህ በኢራን ውስጥ ያለ ሰው እንደሚታወቀው በየሰከንዱ፣ በየሰዓቱ፣ በየደቂቃው ብዙ ፍቺ ሊኖር ይችላል ማለት ነው። ስለዚህ በጣም ያስገርማል። በጣም የሚያስገርም እውነታ ነው። ያው እንደሚታወቀው ብዙዎችን አስደንግጧል፣ አስደምሟል። አሁን ድረስ እያወዛገበ ያለ ታሪክ ነውና እናንተስ ተወዛገባችሁ ወይስ ብላችሁ አሰባችሁ? መልሱን ለእናንተ ትቻለሁ። ኢራን በሚዲያ ከምናቃት በተቃራኒው እጅግ ብዙ
ሚስጥሮችና አስገራሚ ባህላት ያላት ሀገር ናት። እነዚህ 7 ነጥቦች ውስጥ ይበልጥ ያስደነገጣችሁ የትኛው ነው? ኮመንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ አስደናቂና አስገራሚ ቪዲዮ እስከምንገናኝ ቻው።